በጽኑ ሰላም እንድትጠብቅልን ለምንሃለን። አቤቱ አምላካችን ሆይ እንዲሁ ለሀገራችን ያለውን ሁሉ አስወግደህ አንተ ሰላሙን ፍቅሩን ድለቱን وصلى الله على سيدنا محمد وعلى اله وصحبه وسلم بحق سبحان ربك رب العزه عما يصفون وسلام ባለፈው ዓመት የተመዘገበው መልካም አፈጻጸምና ውጤት ካስቀመጥነው ግብ አንጻር ሲታይ ለቀጣይ ስራዎች መሰረት የሚጥል በሀገር አቀፍ ደረጃ ምሳሌ መሆን የሚችል የህብረተሰቡን የተቀላጠፈ ፍትህ የማግኘት ጥማት የሚያረካ የዳኝነት ተቋም ለመገንባት የሚያስችል ስር ነቀል ማሻሻል ለማድረግ ጉዞ የጀመርንበት እንጂ የጨረስንበት ዓመት አለመሆኑን መገንዘብ ያስፈልጋል። ይህ ውጤት የሚያዘናጋን ሳይሆን ይልቁንም በአጭር ዓመታት ውስጥ እናሳካለን ብለን ላስቀመጥነው ግብ እንደ ግብዓት ወስደን ከፍተኛ ተነሳሽነት እና ቅንጅት በመስራት አቅም የሚፈጥር እንጂ የሚያሰፍርን አለመሆኑን ለመግለጽ እወዳለሁ። በ2018 በጀት ዓመት ትኩረት ሰጥተን ከምናከናዋቸው ተግባራት መካከል ተቋማዊ ነፃነትን የጠበቀ ገለልተኛ የዳኝነት አገልግሎት መስጠት የሚያስችሉ የሕግና የአሰራር ማዕቀፎችን የማጠናከር የጥራት ያለው የዳኝነት አገልግሎት መስጠት የሚያስችሉ የስራ ሁኔታዎችን ማጎልበት ይገኙበታል። ከዚህም በተጨማሪ የፍርድ ቤቱ አስተዳደር ሰራተኞችን ውጤታማነት ማሳደግ የሚያስችሉ አደረጃጀቶችና አሰራሮች የመተግበር ምቹ የስራ አካባቢ የመፍጠር ተጠያቂነት ስርዓትን ለማጠናከር የሚያስችሉ የኢንስፔክሽንና የፍርድ ስራ ምርመራዎችን የመተግበር ፈጣን ምላሽ የሚሰጥ ተደራሽ የቅሬታ አቀራረብ ስርዓት የመዘርጋት የቴክኖሎጂ ተጠቃሚነትን በማሳደግ የዳኝነት አገልግሎት ተገልጋዩ ምቹ ዘመናዊና ቀልጣፋ እንዲሆን የማድረግ አጋርነትና ቅንጅታዊ ስራ ማሻሻል የተከላካይ ጠበቃ የፍርድ ቤት መረስማሚ የተዘዋዋሪ ችሎት አገልግሎት እንዲሁም ልዩ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች የሚሰጡ አገልግሎቶች ተደራሽነትን በማጠናከር ውጤታማ የሆነ የዳኝነት አገልግሎት መስጠት የሚችሉ አዲስ ዓመት የክልላችን ፍርድ ቤቶች የትኩረት መስኮች ናቸው። ስለሆነም ባለፈው ዓመት የነበሩ ክፍተቶችን በማረም የተሻለ ውጤት ማስመዝገብ እንዲቻል የፍርድ ቤቱ ስራ ኃላፊዎች፣ ዳኞችና ሰራተኞች በተቻለ አቅምና ተነሳሽነት ቅንጅት በመፍጠር የበኩላቸውን ኃላፊነት በቁርጠኝነት እንደምትወጡ ያለኝን እምነት እየገለጽኩኝ አጋር ተቋማት፣ ባለድርሻ አካላት፣ መላው የፍርድ ቤት ማህበረሰብ ከጎናችን በመሆን የተለመደውን ድጋፍና ትብብራችሁን አጠናክራችሁ እንድትቀጥሉ የአደራ መልእክቴን አስተላልፋለሁ። እንደሚታወቀው በየደረጃው የሚገኙ የክልል ፍርድ ቤቶች የሚሰጡትን ዳኝነት ከነሐሴ 20 2017 ጀምሮ በከፊል ዝግ እንደነበረ እናውቃለን። በመሆኑ በዋናነት ይህ የእረፍት ጊዜው ዋና ዓላማ አድርጎ የወሰደው ዳኞች ዓመቱን ሙሉ ከስራ ባህሪ አኳያ ከባድ ኃላፊነት ተሸክመው ያሉ የስራ ጫናውን ተቋቁመው የሚሰሩ እንደመሆኑ በቂ እረፍት አግኝተው የዜጎችን ፍትህ ለማረጋገጥ እንዲያስችል ሆኖ ሲሆን ከዚህም ባለፈ አቅማቸው በተለይ በዚህ እረፍት ጊዜያቸው ሌሎች አቅምን የሚያዳብሩ ስልጠናዎች እንዲሰጡ ይጠበቃል። ተሰጥቷል ብዬም ነው የማስበውና በከፍተኛ ተነሳሽነት የተሻለ አፈጻጸምን ማስመዝገብ እንዲችሉ ምቹ ሁኔታዎችን ለመፍጠር ሲባል የተሰጠ እረፍት ነው። እንግዲህ እንደ ክልል የምንሰራውን ወይም የፍትህ ስርዓቱን ለማረጋገጥ በምንሰራው ስራ ውስጥ ምን ያህል የራሱን አስተዋጽኦ እንደሚያበረክት መገመት ይቻላል። እንግዲህ ከሁሉ በላይ ዜጎች ፍትህን በማጣት በሀገር ደረጃ ሊፈጠር የሚችለውን የሰላምና የጸጥታ ደህንነትን ለመከላከል ዳኞች ነፃ፣ ፍትሃዊና ገለልተኛ የሆነውን አገልግሎት ለዜጎች ተደራሽ በማድረግ ፍትህን ማረጋገጥ ላይ የራሳቸውን ሚና በሚገባ ሊወጡ እንደሚገባ ነው ተስፋ ያለው። የቅልጥፍና ጥራትና ውጤታማነትን ለማሳደግ አኳያ ሬጅስትራር አገልግሎትን ለማቀላጠፍ በዚህ ዓመት በሕግ መሰረት የሚቀርቡ ከ9800 በላይ መዝገቦችን ከፍቶ ወደ ስርዓቱ የማስገባት ወደ ዳታ ስርዓቱ የማስገባት ስራ ይሰራል። ከ10 ሺህ በላይ ለሚሆኑ ጉዳዮች በዚህ ዓመት በየዕለቱ የሚሰጡ ትዕዛዞች፣ የተለያዩ ትዕዛዞች አሉ።
እነሱን በአፋጣኝ በአጭር ጊዜ ውስጥ ባለጉዳዮች እንዲወስዱ የማድረግ ስራ ይሰራል። የመወሰን አቅማችንን ለማሳደግ ጥረት ይደረጋል። ከ10 ሺህ በላይ ጉዳዮችን ባለፈው ዓመት እንደምታስታውሱት ወደ 9500 አካባቢ የሚሆኑ ጉዳይ ነው እልባት የሰጠነው። በዚህ ዓመት ደግሞ ቁጥሩን ከፍ በማድረግ ከ10 ሺህ በላይ መዝገቦች ውሳኔ እንዲያገኙ ይሰራል። 90% የሚሆኑ ጉዳዮች በተቀመጠላቸው ጊዜ ገደብ ውስጥ ከአንድ ቀን ጀምሮ እስከ 1 ዓመት ማክሲመም 1 ዓመት ከ6 ወር እንደዚህ ከባድ የሆኑ ወንጀሎች ከሽብር ጋር ከሙስና ጋር የተያያዙ የተቀመጠላቸው ወደ 1 ዓመት ከ6 ወር አካባቢ ነው። አሁን ባለው ማለት ነው። ማሻሻያ ሲደረግ ደግሞ በዛ ሊል ስለሚችል ስለዚህ ከአንድ ቀን ጀምሮ እስከ 1 ዓመት አካባቢ ባለው ጊዜ ውስጥ እልባት ማግኘት ያለባቸው ጉዳዮች በተመለከተ ከተቀመጠላቸው ጊዜ ገደብ ብቻ እልባት እንዲያገኙ ወይም ከሚቀርቡ አጠቃላይ ጉዳዮች 90% የሚሆኑት በጊዜ ገደብ ውስጥ እልባት እንዲያገኝ ለማድረግ ይሰራል። በተለያየ ምክንያት አልፎ አልፎ ጊዜ ገደብ ያልፈባቸው ጉዳዮች ስለሚኖሩ ማለት ነው። በዚህ ወደ ስራ የሚተገበር ሆነ ጥሩ ሊያሰራና ህዝቦቻችንን ሰፊ ችግሮች ሊፈቱልን የሚችል እቅድ ብዬ ነው የምገምተው። ስለዚህ ይህንን ወደ ተግባር ብቻ ማስገባት ነው። ጥሩ እቅድ የነበረው አመሰግናለሁ። በጣም ልዩ መድረክ ነው። 2018 በታደሰ መንፈስ በልዩ ተነሳሽነት በመጀመር በዚህ መድረክ መዘጋጀቱ በጣም ደስ የሚል ነገር ነውና መሰከሩ ይገባል የሚል ሀሳብ አለኝ። ከዚያ በመቀጠል ከ2018 እቅድ ጋር ተያይዞ የቀረበው እቅድ ሁላችሁም እንዳያችሁ ማለት ነው። በጣም ጥሩ እቅድ ነው። ያው የፍርድ ቤት እቅድ ሁሉንም ያማከለ ስፔሻሊ የዳኞች ነፃነትን፣ ተጠያቂነትን እንዲሁም ፈጣንና ቀልጣፋ አገልግሎት ለህብረተሰቡ በመስጠት ህዝባችን ለፊት ያለውን ጥማት ለማርካት ያለፉት ጊዜያት ማለት ነው ከፍተኛ የሆነ የሪፎርም ስራ ውስጥ እንደነበረ ይታወቃል ማለት ነው። የተከበሩ የጠቅላይ ፍርድ ቤት ፕሬዝዳንት አቶ ማሂር አብዱሰመድ፣ የተከበሩ የጠቅላይ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አሻሚኔ፣ እንዲሁም የተከበራችሁ የተለያየ ፍርድ ቤት ደረጃ ያላችሁ ፕሬዝዳንቶች፣ ጥሪ የተደረገላችሁ እንግዶች እና ውድ የስራ ባልደረቦቼ እንደምን አርፍዳችኋል። በቅድሚያ በአካል ልገኝ ስላልቻልኩኝ ከልቤ ይቅርታ ጠይቃለሁ።
ነገር ግን እንደዚህ አይነት ደስ የሚል ፕሮግራም አዘጋጅታችሁ የፕሮግራሙ አካል የዝግጅቱ አካል እንደሆን ስላደረጋችሁ በጣም አመሰግናለሁ። እንግዲህ የዛሬ 11 ዓመት በፊት ነበር መጀመሪያ ጊዜ ጠቅላይ ፍርድ ቤትን ያየሁት። ነገር ግን የዛሬ 8 ዓመት በረዳት ዳኝነት ተቀጥሬ ለመስራት እድሉን አግኝቼ ነበር። በዛን ጊዜ የነበሩት የጠቅላይ ፍርድ ቤት ፕሬዝዳንት እንዲሁም ምክትል ፕሬዝዳንት ከፍተኛ ድጋፍ ያደርጉልን ነበር። በስራው ጠንክረን እንድንሰራም ጭምር ለዛ በጣም ነው የማመሰግነው። ማረሳው በህይወቴ ትልቅ ቦታ የምሰጠው ንግግር ወይም ብዙ ሀሳብ እንዳስብበት መልእክት ነግረውኝ የነበሩት የተከበሩ ወይዘሮ ኦሪት ነበሩ። የመጀመሪያ ቀን ስራ ስመጣ ትዝ ይለኛልና ዳኝነት ላንቺ ምን ማለት ነው? ራስሽንስ ዳኛ ሆነሽ ስታይ ምን ይሰማሻል? የሚል ጥያቄ ጠይቀውኝ ነበርና ያው የሰጠሁት ምላሽ በጊዜ በጣም ረጅም ጊዜ ስለሆነ ትዝ አይለኝም። ነገር ግን ጥያቄን ሁሉ ያስታውሳለሁ። ምክንያቱም የዳኝነት ስራ ማለት ሰው ፐርሰናል የሚለውን የራሱን ጉዳይ በአደራ መልክ ለኛ ሰጥቶ ጊዜውና ያለውን ሀብት ሰውቶ ሲመላለስ የሚጠብቀው ነገር አለና በፍትህ ሲስተሙ የሚጠብቀው ነገር አለ። ያንን ኃላፊነት ለመሸከም ከባድ ኮሚትመንት ይጠይቃል። ይሄንን ስራ ስሰራ በእያንዳንዱ ስቴፕ የሁላችሁም ተሳትፎ ነበረበት። ረዳት ዳኛ ጊዜ በነበርኩበት ጊዜ ድጋፍ ይሰጡኝ የነበሩ ዳኞች ከከፍተኛ ፍርድ ቤት፣ መጀመሪያ ደረጃ ፍርድ ቤት፣ ጠቅላይ ፍርድ ቤት ያሉ ሰራተኞች ሁሉ አሻራ አለበትና በገንዘብ የማልተምነው እውቀት ነው ያገኘሁበት። በደስታዬም በሐዘኔም ጊዜ አብራችሁኝ ነበራችሁ። እኔ ከቤተሰቤ ተለይቼ ስመጣ ሁለተኛ ቤተሰብ ያገኘሁበት ተቋም ነው። እጅግ በጣም ደስ የሚል ሚሞሪ ያሳለፍኩበት ተቋም ነው። ለኔ ፍርድ ቤቱ ቤቴ ነው። ሁሉም ሰራተኞች ደግሞ ቤተሰቦቼ ናችሁ። ስለዚህ ለነበረን አብሮነት ቆይታ እጅግ በጣም አመሰግናለሁ። ጠንክሮ የሰራ ሰው ይሸለማል፣ በርታ ይባላል። ማን ምን ሰራ፣ ማን በምን አቅጣጫ ምን ሰራ የሚለው በዛ ሁሉ እንዲመዘን ተደርጎ ነው ክራይቴሪያ ወጥቶ በዛ ክራይቴሪያ ነው ተመዝኖ የተለዩት ማለት ነውና ዘንድሮ የሚሸለሙት በርትቶ ለአመትም እንዲቀጥሉ ነው የሚሆነውና ሌላውም የነሱን ተመክሮ ወስዶ የበለጠ ተጠናክሮ ስራውን እንዲቀጥልና ለአመት እንዲሸለም ለመሸለም መስራት ነው ያለበት ነው። የአመቱ እቅድ ለባለድርሻ አካላት እንደዚሁም የፍርድ ቤቶቹ ሰራተኞች፣ የዳኞች አሰራር ተሿሚዎች፣ ለዳኞች ሁሉም ባለድርሻ አካላት በተሰባሰቡበት መልኩ እቅዶቹ የሚቀርቡበትና በእቅዶቹ ዙሪያ ግልጸኝነት የሚፈጠርበት የጋራ ተነሳሽነት የሚፈጠርበት ትልቅ መድረክ ነው። ይሄ መድረክ ያው በሌሎች ዓለማትም የተለመደ ነው። ጁዲሻል ሂሪንግ የሚባል ነው። በዚህ አግባብ እቅዱ ለማሳካትም ሁሉም የባለድርሻ አካላት የጋራ ርብርብ የሚያደርጉበት ሁኔታ ነው የሚፈጠረው ማለት ነው። ስለዚህ በተለይ የፍትህ አካላት የፍትህ አገልግሎት ተደራሽነትን ከማረጋገጥ አንጻር ታላቅ ጠቀሜታ አለው። እንደዚሁም ሰራተኛውንም የማነሳሳት ወደ ስራ የመግባት እንዲገቡም የማነሳሳት ወደ ስራ መንፈስም የመሰብሰብ ታላቅ ጠቀሜታ ያለው ነው ማለት ነው። ታማኒነትን ከማረጋገጥም አንጻር የሚጫወተው ሚና ቀላል አይደለም። ስለዚህ አሁን የተጀማመረው ከሌሎች ባለድርሻ አካላት ጋራ በመሰራት ላይ ያሉ ስራዎች ለቀጣይ ተስፋ ሰጪና ተጠናክረው መቀጠል ያለባቸው ነገሮች ናቸው። እንዳጠቃላይ በ2017 የተሰሩ ስራዎች ለቀጣይ ለ2018 መሰረት የሚሆኑና ትልቅ ተነሳሽነትን የሚፈጥሩ በተለይም ጥንካሬዎቹ የበለጠው ጎልብተው የሚቀጥሉ ሲሆን
ክፍተቶቹ በዛው ልክ ደግሞ ወደ ጥንካሬዎች እንዲመነዘሩ እድልም የሚሰጥ ነው። እንደ አጠቃላይ ዛሬ መድረኩ የ2017ን መነሻ አድርጎ በ2018 ምን አበይት ጉዳዮች ላይ ትኩረት አድርጎ እንደሚሰራ ያስቀመጣቸው አቅጣጫዎች ገዢ አቅጣጫዎች ናቸው። በተሻለ ቀደም ብሎ ከነበረው እቅድም አንድ ደረጃ ከፍ ያለና የተሻለ የህብረተሰቡን እርካታ የሚያረጋግጥ የፍትህ ስርዓትን ደግሞ የሚያቀላጥፍ ሆኖ ነው ያገኘሁት። እኔ ጊዜ ያመጣው ቴክኖሎጂ ለወደፊትም ተደራሽነትን ሰው ካለበት ከትራንስፖርት ውጪ ካለበት የራሱ መዝገብ ያለበትንም ለማወቅ በሜሴጅም በድምጽም ፍርድ ቤቱ አሁን ከጀመረው ተደራሽነት አንፃር በጣም ያው ደስ የሚል ነው። ለኛም ጠቀሜታው ከፍተኛና የጎላ ነው። ምክንያቱም ቀጠሮ ለማወቅም በየጊዜው ሜሴጅ ይገባልናል። አሁን ፋይል ሲከፈት ነው ስልካችንን የምንሰጠው። ከዛ ጊዜ ጀምሮ ያ መዝገብ የመጨረሻ ውሳኔ እስከሚያገኝ ድረስ ሜሴጅ ነው የሚገባልን በየቀኑ ማለት ነው። ተመላልሰን እንደ ድሮ መዝገብ ጠፋ፣ መዝገብ ፍለጋ ከሰዓት ነው ነገ ነው የሚል ነገር ሁሉ እየቀረ ነውና ይሄም ደግሞ በጣም የሚያስደስት ነው። ዘንድሮ እንግዲህ ያው ጀምረናል ያው እቅዳችንን ዛሬ ያስተዋውቀናል፣ ተወያይቶበታል ሰራተኛውም እና ይሄንን እቅድ ከግብ ለማስገባት ከስር ከላይ ከአመራር ጀምሮ እስከ ታችኛው ያለው የህብረተሰብ ክፍል የፍርድ ቤቱ ህብረተሰብ ክፍል ይመለከተኛል፣ የፍርድ ቤት ጉዳይ ይመለከተኛል ብሎ መንቀሳቀስ ነው ያለበት። ምክንያቱም እኔ ለብቻዬ ብሯራጥ ወይ የሆነ ሰው አካል ከፍርድ ቤት ብቻውን ብሯራጥ ምንም ዋጋ የለውም። ስለዚህ ሁላችንንም በኔነት ስሜት ህብረተሰባችንን ማገልገል አለብን፣ ፍትህ መስጠት አለብን፣ እውነተኛ ፍትህ መስጠት አለብን ብለን ነው መነሳት ያለብንና ተባብረን ሁላችንም እንደዛ ብንሰራ ከውስጥ ማለታችን ነው። የውጪም የሚመለከታቸው አካል የፍትህ ጉዳይ ሁሉንም የሚመለከት ነው። የአንድ ሰው ወይም የአንድ ተቋም ብቻ አይደለም። ፍትህ ማለት የማይመለከተው ሰው የለም፣ የማይመለከተው ተቋም የለም። ስለዚህ ሁሉም የሚመለከተው አካል ድጋፍን ማድረግ አለበት ለፍርድ ቤት። ፍርድ ቤት ብቻውን ፍትህን ከግብ ማድረስ አይችልም። ይሄውን ነው ማለት ነው። ስለዚህ ሁሉም የሚመለከተው አካል ድጋፍ ለፍርድ ቤት ማድረግ አለበት። በዲሲፕሊን በኩል ዋናው ትልቁ ነገር ደግሞ ፍርድ ቤት የዲሲፕሊን ጉዳይ ይመለከታል። ግድ ሰው ንጹህ ካልሆነ፣ ዳኛ ንጹህ ካልሆነ፣ እጁ ንጹህ ካልሆነ ምንም የተገልጋይ እርካታ ብንሯሯጥ ብንሰራ ዋጋ የለውም ማለት ነው። ስለዚህ ሁላችንም እጃችንን ንጹህ አድርገን አእምሮአችንን ንጹህ አድርገን ህብረተሰቡ ከኛ የሚጠበቀውን ፍትህ መስጠት አለብን በ2018 የሚለውን መልእክት ነው ማስተላለፍ።